ጤና ይስጥልን አድማጮቻችን እንደምሰንብታችኋል። ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራማችን ነው። ጤና ይስጥልኝ እንደምንውላችኋል። ዜና እናሰማለን። ጠቅላይ ሚኒስትር ለመጀመሪያ ጊዜ ከሀገሪቱ ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት መልስና ማብራሪያ አንዳንድ ያሏቸውን የመድረክ መሪዎች ለቆዳቸው የሚሳሱ ብሏቸዋል። አዲሱ የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ የመንግስታቸውን ተቃዋሚዎች በተለይም የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ መሪዎችን ተቹ። ጠቅላይ ሚኒስትሩ ለመጀመሪያ ጊዜ በሀገሪቱ ምክር ቤት አባላት ለቀረበላቸው ጥያቄ በሰጡት መልስና ማብራሪያ አንዳንድ ያሏቸውን የመድረክ መሪዎችን ለቆዳቸው የሚሳሱ ብለዋቸዋል። ጠቅላይ ሚኒስትሩ ለኢትዮጵያ መንግስት ለውጭ ኃይላት ግፊት አይንበረከክም ብለዋል። ጠቅላይ ሚኒስትሩ አክለው እንዳሉት መንግስት በሃይማኖት ጉዳይ ጣልቃ አይገባም ሲሉ ገልጸዋል። የኢትዮጵያ ኤሌክትሪክ ኃይል መስሪያ ቤት ሰሞኑን እጅግ የከበደ ችግር ውስጥ ገብቷል። በምስራቅ ሀገራችን ክፍል ውስጥ የሚገኘው ከ20 በላይ ታላላቅና ትናንሽ ከተማዎች ኃይል ተቋርጦባቸዋል። ከናዝሬት ከተማ ጀምሮ እስከ ጅጅጋ ድረስ ችግሩ ተንሰራፍቷል። ከነዚህ ከተሞቹ ሌላ ሐረር፣ ድሬዳዋ መብራት ከተቋረጠባቸው ታላላቅ ከተሞች መካከል ይጠቀሳሉ። የመብራት ኃይል መስሪያ ቤቱ ለችግሩ መንስኤ ስርቆት ነው በማለት ማስተባበያ እየሰጠ ይገኛል። 5 የኤሌክትሪክ ክፍል ገመድ ተሸካሚ የሆነው የብረት ማማዎች በወለንጭቲ አካባቢ ተሰርቆብኛል በማለት ችግሩን እያስረዳ ይገኛል። ተሰርቋል የተባለው የብረት ማማዎች ሙሉ በሙሉ ይሁን በከፊሉ እንደተሰረቀ የተብራራ ነገር የለም። ስርቆቱ ከዚህ በፊት በዛው ቦታ ላይ የተፈጸመ እንደነበረ ግን ተናግረዋል። ተጠርጣሪዎቹ ሌቦች አንዳንድ የብረት ማማ ከላይ እስከታች ቆርጠው እስከሚወስዱ ድረስ የአካባቢ ገበሬዎች የት ነበሩ ለሚለው መሰረታዊ ጥያቄ ግን መስሪያ ቤቱ ምንም ምላሽ አልሰጠም። እንደ መስሪያ ቤቱ አገላለጽ ከሆነ ችግሩን አስተካክሎ መብራቱን ከመቀጠል ይልቅ ሌቦችን በመፈለግ ማግኘት ላይ ያተመኮረ እንደሆነ ለማወቅ ተችሏል። ይህ ጉዳይ ለማስተካከል መንግስት ከ35 ሚሊዮን ብር በላይ ወጪ ሊያስወጣው እንደሚችል ቃል አቀባያቸው ገልጸዋል። በእነሱ መግለጫ መሰረት ከ20 በላይ ከተማዎች የሚገኙ ከ30 ሚሊዮን በላይ ህዝቦች ለሚቀጥለው ጥቂት ወራት ከመብራት ጋር አይገናኙም። በተያያዘ ዜና በሐረር ከተማ ውስጥ የሚጠጣ ውሃ መጥፋቱ ታውቋል። በመጠጥ ውሃ 1 ሊትር 30 ብር እየተሸጠ እንዳለ የአካባቢው ነዋሪዎች በመሬት እየገለጹ ይገኛሉ። በምዕራብ ሸዋ ዞን በኦሮሞ ነጻነት ደጋፊ ስም በርካታ የኦሮሞ ተወላጆች ግፍ እየተፈጸመባቸው እንዳለ ለማወቅ ተቻለ። የወያኔ ተላላኪዎች በምዕራብ ሸዋ ዞን ሜዳ ቀኝ ጨሌ ወረዳ ውስጥ የኦሮሞ ነጻነት ካድሬዎችን ህዝብ ውስጥ በመግባት እያፈረሱን ይገኛሉ፣ አጋልጡ በማለት የአካባቢ ነዋሪዎችን እያሰቃዩ ይገኛሉ። ጥቅምት 9 2012 የሁለቱ ወረዳ ነዋሪዎችን በመሰብሰብ በሀገሪቷ ውስጥ የተሰራጩትን የኦሮሞ ካድሬዎችን እናንተ አጋልጣችሁ መስጠት አለባችሁ፣ ልጆቻችሁ ከእነዚህ ጋር እንዳይገናኙ አስጠንቅቋቸው ቢሉም ተሰብሳቢው ድምጹን ከፍ አድርጎ ተቃውሞን አሰምቷል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከቀናት በፊት ፓርላማ ቀርበው ሀገሪቱ የውጭ ምንዛሬ ችግር እንደሌለባት ቢናገሩም የአሜሪካን ዶላር በዛሬው ዕለት በአዲስ አበባ በተለያየ ባንኮች 18 ብር ከ52 ሳንቲም እየተመነዘረ መሆኑ ታውቋል። በአሁኑ ወቅት በጥቁር ገበያ የአሜሪካን $1 21 ብር ድረስ እየተመነዘረ ቢሆንም ባንኮች ጭማሪ በማድረግ 18 ብር እየሸጡ ይገኛሉ። ከአንድ ወር በፊት 17 ብር ከ80 ሳንቲም አካባቢ እየተመነዘረ የነበረው አንድ የአሜሪካን ዶላር በዛሬው ዕለት በተለያየ ባንኮች 18 ብር ከ52 ሳንቲም እየተመነዘረ ይገኛል። በደቡብ ኦሮሚያ ቦረና የአመጽ ወረቀቶች እናንተ እየበተናችሁ ትገኛላችሁ በሚል ወጣት ተማሪዎችን የኢህአዴግ እየያዘ እያሰረ ይገኛል። የአመጽ ወረቀት በደቡብ ኦሮሚያ ቦረና ዞን ወረዳ ውስጥ እየተበተነ ሲሆን ወያኔ አካባቢ ነዋሪዎችን ወጣት ተማሪዎችንና በማሰር እያንገላታ እንዳለ ለማወቅ ተችሏል። በተያያዘ ዜና በምስራቅ ወለጋ የሚገኙ ኦፒዶ ካድሬዎች ለወያኔ ያላቸውን ተቃውሞ ወረቀት በመበተን እየገለጹ ይገኛሉ። ከጥቅምት 12 2012 ዓ.ም በምስራቅ ወለጋ ዞን የሚገኙ ብሔርተኝነት የሚሰማቸው የኦፒዶ ካድሬዎች እኛ መብታችንን የተነፈገን የኦፒዶ አባላት ካሁን በኋላ የወያኔ ተላላኪ መሆን አንፈልግም፣ አንቀጥልም ሲሉ ገልጸዋል። የኦሮሞ ነጻነትን ግንባር ትግል አናደናቀፍም፣ ቄሮን እንደግፋለን ሲሉ በበተኑት ወረቀት ላይ ገልጸዋል። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር።
ጤና ይስጥልኝ አቶ ቤታነህ ለቃለ መጠየቁ ፍቃደኛ ሆነው ስለቀረቡ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮቼ ስም ከልብ አመሰግናለሁ። አቶ ቤታነህ የሰይፈ ነበልባል በተደጋጋሚ እንግዳ ሆነው ቀርበዋል። ዛሬ በቅርብ ቀን ውስጥ አቶ ኃይለማርያም ደሳለኝ በፓርላማ ላይ በተናገሩት ላይ አስተያየት እንዲሰጡን ነው የጋበዝነዎት። በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። እኔም አመሰግናለሁ። መልካም አቶ ቤታነህ እንግዲህ አቶ ኃይለማርያም ደሳለኝ የኢትዮጵያ ጠቅላይ ሚኒስትር ፓርላማ ላይ ንግግር አድርገዋል። ያንን ፓርላማ እንዴት ገመገሙት? ያ የተለመደው እኮ ምንድነው ገደል ማምተው እኮ ነው አይደለም? እኔ እንደዛ ያየሁት ድሮ መለስ የሚለው ቃላቱን በካርቦን ኮፒ አድርጎ እሱ እንደሚጠቀመው ነው የተናገረው። ከእሱ ደግሞ ሌላ ከዚህ የሚጠበቀው አዲስ ነገር ይኖራል ብዬም አልገመትኩም፣ አልጠብቅም። ነገሩን ግን ያ እንደነበረ የመለሱን ያለቃውን ፎቶኮፒ ያንን ወይም ካርቦን ኮፒ ነው የተናገረው እና ያንን መልሶ አዲስ ነገር ሊኖር አይችልም ብዬ አለው። ከዚህ በፊትም ያው ነው ያንን ያንጸባረቀው። አዎ ከዚህ በፊት እንደተናገሩት በተለያየ ብሔረሰቦች ላይ በወሰዱት እርምጃ እሳቸው ተጠያቂነት እንዳለባቸው ገልጸዋል። ትናንትናም ሆነ እሳቸው ፓርላማ ላይ ሲገልጹ አሁንም ሆነ የህዝብን ደህንነት እስከ ማስጠበቅ እንደርሳለን፣ የሚፈልገውን እርምጃ ሁሉ እንወስዳለን ብለዋል። ይሄ እርምጃ እንወስዳለን ማለት ግድያንም እንግዲህ ይጨምራልና አንደኛ እሳቸው የሃይማኖት ሰው ነን ነው የሚሉት። እንግዲህ ምን አይነት ሂደት ይኖረዋል? ኢትዮጵያ ወደፊት ወደ ምን ውስጥ ትገባለች ብለው ይገምታሉ? እርምጃ እንወስዳለን የሚለው ያው ድሮ አለቃው እንደሚያስፈራራው ማስፈራራቱ ነው። የሚወስደውም ያው ሌላ እርምጃ አዲስ የሚወስዱት ነገር የላቸውም። ግድያ ሊሆን ይችላል ወይም ሌላም ያው ስርዓት ከዚህ የተለየ ነገር የሚያመጣ የለም። በዛው መለስ ሲያደርግ የነበረው እሱም ሙሉ በሙሉ ያንን እንቀጥላለን ብሏል። አሁንም ያንን እሱ የሚያደርገውን ማስፈራሪያ ነው ሲናገር የነበረው። ለምሳሌ ተቃዋሚዎቹና ሌሎቹም ማንኛውንም ነገር ከኢኮኖሚው ከማንም ነገር ጨምሮ ድሮ አለቃው የሚናገረው አዲስ ነገር ሊሆን አይችልም። ግን ደግሞ ከኃይለማርያም አዲስ ነገር ይኖራል ብዬ አልጠብቅም። ያለቃውን ነገር ነው የሚያስተጋባው፣ አዲስ ሊያመጣ አይችልም። እንግዲህ እንደሚታወቀው የኢትዮጵያ መንግስት ከኡጋዴን ነጻ አውጪ ግንባር ጋር ድርድር ጀምሯል በኬንያ አደራዳሪነት። እንደሚታወቀው በርካታ የዛ ሀገር በቀል ፖለቲከኞች በተለያየ ሀገር ውስጥ ይኖራሉ። በሩን ዘግቶ ከኡጋዴን ጋር ድርድር ጀምሯል። ከሌላው ፖለቲካ ለምንድን ነው ያገለለው ይመስሎታል እርስዎ? ለምሳሌ የኦሮሞ ነጻነት ግንባር አለ፣ የሲዳማን አለ፣ ሌላ በርካታ ተቃዋሚዎች አሉ። ሌሎች እንዲገቡ አልተፈቀደም። ለምንድን ነው? እሱን የሚያደርገው በተቻለው መጠን ለማከፋፈል ነው። ድርጅቶቹን ነጥሎ አንድ በአንድ ለማምጣት ነው። ያው ተደራደረ ማለቱ ወያኔ የሚፈልገውን አድርግ ብሎ ለማዘዝ ነው እንጂ ከዛ በድርድር ወይም ስልጣን ሰጥተው ወሰድ የሚባለው ነገር አያውቅም እና
እሱ የሚፈልገውን ብቻ ይሄንን አድርጉ ማለት ነው እንጂ በነገራችን ሰምተን እንደሆነ አላውቅም። ትናንትና ያው ድርድሩም ተቋርጧል። ያልተቋረጠውም እንደ መግለጫው እንደሰማሁት ከሆነ ቀጥ ብላችሁ ኮንስቲቱሽን ተቀብላችሁ ግን ስላላችሁ ፕሪ ኮንዲሽን ስላስቀመጠ ይህንን አንቀበልም ብሎ ተለያይቷል። ድርድሩም ተቋርጧል። ነገር ግን እሱ ለመነጣጠል ነው አንዱ ከሌላው ከተቃዋሚዎቹ ጋር እና ብዙ ሌላ ደግሞ ኦጋዴን ላይ የሰብአዊ መብት ተናጋሪዎች ወይም ተቆርቋሪዎች ብዙ ጊዜ የሚናገሩት በኦጋዴን ላይ የሚፈጽሙ ወንጀል ከሁሉም የባሰ በመሆኑ እኔ እንደዚህ ነኝ እርቅ አድርጋለሁ ከኦጋዴን ጋራ ህዝብ ጋራ አልተዳረውም ለማለት ለማስመሰል ነው። ይሄ የተለመደ ነው ኢህአዴግ እና ለመነጣጠል ከሌላው ለይተው ኦጋዴንን ለብቻ ከዛ ከተመቸው ኦጋዴንን ለብቻ እያንዳንዱን እንዲሁ ያለ ለማዳቀም የሚያደርገው ነው እንጂ እውነተኛ ዲኑ ሆነ እርቅ እንዲደረግ ፈልጎ አይደለም። ያም በመሆኑም ኦልሬዲ እሱ ተቋርጧል፣ ከሽፏል። እንደሚታወቀው አቶ ቤታነህ እንግዲህ የጠቅላይ ሚኒስትሩ ባለቤት ወይዘሮ አዜብ መስፍን ቤተ መንግስት ይገኛሉ በአሁን ሰዓት። ወይዘሮ አዜብ እንደሚናገሩት 80 ሚሊዮን ብር አውጥተን ባለቤቴ ደክሞ ቤተ መንግስቱን ከበፊት ከነበረው አሻሽሎታልና አልወጣም የኢትዮጵያን ህዝብ አላምንም በማለት እስካሁን ድረስ ቤተ መንግስት ውስጥ ይገኛሉ። እንዳውም በቅርብ የአንድ ሳምንት ቀነ ገደብ ተሰጥቷቸዋል፣ ያለበለዚያ በፖሊስ ተጎትተው እንደሚወጡም ተነግሯል። በተለያየ ሀገር ስንመለከት ያው ሌላ መንግስት ሲሾም ሌላው ባለ ይወጣልና ከምን አንፃር ይመስሎታል? ራስ ወዳድነት ወይስ ምንድነው ይላሉ? ራስ ወዳድነት ሁልጊዜም አለ። ነገር ግን ዋናው ኃይለማርያም ራሱ ምንም ችሎታ የሌለው መሆኑን ለማሳየት ነው። ዞሮ አሁንም ግራም ሆነ ቀኝ ወያኔ ይኖረዋል። ከነዛ አንዱ እሷ ናት። አሁንም እንትን የሚያደርገው ምንድነው? ድሮ መለስ የሚሰራው ስራ ይሰራል፣ ለዚህ ቃል ገብቷል ኃይለማርያም። ነገር ግን መለስ ከራሱ የሚሰራው ነበረ፣ ፈላጭ ቆራጭ ሆኖ ከራሱ ነው። አሁን ኃይለማርያም ግን ከተለያዩ ከህዋት እና ወይም ከኢህአዴግ ቦሶች እየወሰደ ነው። እነሱ የሚያዙት ነው የሚሰራው። ስለዚህ ብዙ አለቆች ይኖሩታል። ብዙ እሱ ለማስፈጸም የእነሱን ለመታዘዝ ስለሆነ እዛው የተቀመጠው እሷ ኃይል እንዳላት ድምፅ እንዳላት ለማሳወቅ እና የእሷን ማንነት እንዲያውቅ ለማድረግ ነው። አሁን እሷን ታዛዥ ነው እንጂ እሱ አዛዥ ወይም ጠቅላይ ሚኒስትር አለመሆኑን ነው። ይሄ አሳፋሪ ነው። ቤተ መንግስቱ ሌላ ይዟል፣ መንግስትን ደግሞ የሚያዘውና ግብረ የሚገባው ሌላ ነው። ይሄ ማለት ምን ማለት ነው? ኃይለማርያም በራሱ ሊሰራ የማይችል ኢነፌክቲቭ መሆኑን የሚያሳየው እሷ ኃይልና ጉልበት እንዳላት ኃይለማርያም ግን ታዛዥና ተላላኪ መሆኑን ለማሳየት እሷ ትልቅነቷን ለማሳየት እኮ አልወጣም ብላለች። ይህንን ለማስወጣት አልቻለም። ቤተ መንግስት ለማግባት ያልቻለ ጠቅላይ ሚኒስትር ሀገርን ያስተዳድራል ተብሎ ይገመታል። ይህ አስቂኝ ነው። መልካም አቶ ቤታነህ በመጨረሻ የሚያስተላልፉት መልእክት ካለ እድሉን ልስጥዎት። እናስተላልፈው ያው ኢትዮጵያ ውስጥ አዲስ ጠቅላይ ሚኒስትር ተሾሟል ብሎ ለሚገምቱት ይሄ የዋህነት ነውና ይህንን ትቶ ሁሉም ኢህአዴግን ወይም ወያኔ ኢህአዴግን
አገዛዝ ጨርሶ ለማጣልና ለመደምሰስ ሁሉም ተባብሮ እንዲሰራና ይህንን ለማስወገድ ቆርጦ እንዲነሳ ነው። ሁሉም ተነስቶ ይህንን ማስወገድ አለበትና በዚህ ተባበር ሁሉም የተባበር ነው የምለው። እግዚአብሔር ይስጥልኝ ስለ ትብብሮት አቶ ቤታነህ። በሌላ ጊዜ ደግመን እንገናኛለን። ሰላም ይሁኑ። እሺ እግዚአብሔር ይስጥልኝ። Gimbiemo Bacca casciute Luciole Lave galano Gashoirana Halane urha Yarserana Gimbiemo Gimbiemo Gimbi Gimbiemo Gimbi Gimbi Gimbiemo Gimbi Gimbi Gimbiemo Matkiremo Yamabula esho doinana Ebedoina horo hogana Gimbiemo Kullanita insai shore yinanita Gimbiemo Gimbi Gimbiemo Gimbi Gimbi Gimbiemo Gimbi Risana dagaya burulte butte gofana male falano horo hogana Gimbiemo ya gashone ane togi sinsai kulaire vara dagaya matara malineta Gimbiemo Gimbiemo Gimbi Gimbiemo Gimbi Gimbi Gimbiemo Matkiremo Gimbi Gimbiemo Matkiremo Kuyanga bayati, si argin gamada, na kutu shurube, hiturina
dabe anga gabe yadan gubate kanam faya yomsi argate anga gabe yada ketini baredutu natirugini magaleto natirugini kuletia natirugini magaleto natirugini baredutu natirugini Gagabayani Gositu hadabiya Sabab korfa kefaya Barin barida Kalkan kenada Undasi ada Enyusi jala Bidak drintala Sifud engala Fasasi matanke nangasa Biribis wakuke badasa Sudake bifake najeza Ariti fadasi nurganke Tiringo burtuka fulike Ajaiba rabi kalkanke Nantale si male jiradu Alafe rabina katatu Sabafi konfake narasa Rafele makama kinkasa Barbada, Mustajedeti, Kokuna Dukotu, Yanga Bayati, Siargenga Mada, Nakotu Shurube, Inturinan Gada, Michu of Sadabi, Anagabe, Yadangubate, Panamfaya, Yamsi Agate, Anagabe, Yadaketini, Bareduto, Natirugini, Magaleto, Natirugini, Kuletia, Natirugini.
ጤና ይስጥልኝ አቶ ጉደታ እንደምን አደሩ? እግዚአብሔር ይመስገን ሰላም ናችሁ? መልካም ለቃለ መጠየቁ ፍቃደኛ ሆነ ስለቀረብክ በሰይፈ ነበልባል ሬዲዮ ዝግጅት ክፍልና እንዲሁም በአድማጮች ስም ከልብ አመሰግናለሁ። በጨለያ ወረዳ ውስጥ በኢህአዴግ መንግስት በህዝቦች ላይ የሚያደርሰው በደል ከእለት እለት እየባሰ እንደሄደ ከአካባቢው የደረሰን መረጃ አለ። ይሄ ምን ያህል እውነት ነው? እውነት ነው። ይሄ በጣም የሚገርም ነገር ነው። እና እንደሚያለውም ልብትና አለ ብለንም አልነበትም መንግስት አለ ብለን የምናወራው ነገር የለንም። እና እንደፈለጉ ነው የሚተዳደሩት። አዎ ይወጣለው ነው እዚህ ሀገር ላይ መኖር የሚችለው ማለት እንዴት ምንድነው? እስኪ ዘርዘር አድርገው በህዝቡ ላይ እየደረሰ ያለውን ነገር ይግለጹልን። በማን ነው እየሆነ ያለው? አሁን እንዴት መሰለህ በቂም በቀል ነው የሚሰራው። አሁን ከዚህ በፊት በፖለቲካ ሲጠረጠር የነበረ ልጅ ነበረ ገጠር ውስጥ አንድ ዲንቃ ዲሬንሻ የሚባል ነበረ። ከዚህ በፊት በፖለቲካ ታስሮ ቃሊቲ ብዙ ጊዜ ቆይቶ ነው የገባው። አሁን እዛ ቆይቶ ከገባ በኋላ ሌባ ነው ብሎ ህዝብ ፊት ለፊት አውጥቶ ያላደረገውን ሰርቋል ብሎ ህዝብ ፊት ለፊት አውጥቶ ሰባብሮች ምን ብለው እጁን ሰብሮ ነው የለቀቁት። ከዛ በኋላ ገብቶ ነው በራሱ ብር ታክሞ ምን ብሎ መጥቶ ህዝቡ መስክሮለት ነው እንዳልሰረቀ ምን ነገር እንዳላደረገ ምንም አይነት ጉዳት እንዳላደረሰ ህዝቡ ከመሰከረለት በኋላ ነው የተለቀቀው። ስለዚህ ይሄ ምንም ነገር ሳያደርግ አንድ ነገር ሳይበድል የሰውን ንብረት ሳይነካ በቂም በቀል ብቻ ሳቃ ተብሎ መደብደቡ እጅግ በጣም የሚያሳዝን ነገር ነው። ይሄ ነው በጣም የሚያሳዝን። ይሄንን ድርጊት የሚፈጽመው የከተማው ፖሊስ ነው ወይስ መከላከያ ሰራዊት ነው? እንደሰማሁት ከተማው ላይ መከላከያ ሰራዊት እና ፌደራል እንዳለ ሰምቻለሁ። ይሄ እውነት ነው? አሉ በርግጥ አሉ። ግን ይሄ እኮ ፖሊስ ነው ያውቃሉ። እዚህ እንዳላደረገ ያውቃሉ። በየገጠሩም ዞሮ ትልልሎች ሰዎች ናቸው። ደግሞ ይሄ ሰውዬ ከተማ ርቆ የሚኖር ሰው አይደለም። የከተማው ቅርብ ሰው ነው። ሰው ያውቀዋል። እነሱ ራሳቸው በጣም ያውቁታል። በምናልባት በእናንተ አካባቢ የኦሮሞ ነጻነት ግንባር ይንቀሳቀስ ይሆን? በርካታ የኦሮሞ ልጆች በዛ እየተጠረጠሩ እየታሰሩ እንዳለ ከዛ አካባቢ መረጃዎች አሉኝ። በኦሮሞ ነጻነት ግንባር ስም ተጠርጥሮ የታሰረ ሰው ይኖር ይሆን? ዋናው እኮ እሺ ነው። እሺ ማለት እኮ የትም አለ። አሁን መንቀሳቀስ አይችልም። አሁን ሰው እኮ ለነጻነቱ የፈለገውን ነገር እንትን ይላል። ለነጻነቱ የማይከራከር ሰው የለም። ለነጻነቱ ሰው ይከራከራል። ለኦሮሞ ነጻነት ግንባር ስም ያልታሰረ ሰው አለ ብዬ አልገምትም። ሀገር ላይ ሁሉም ሰው ይታሰራል። አንተ ኦሮሚያን አጣርተህ ከተናገርክ እኮ በቃ ለመብት ከተከራከርክ በቃ በኦነግ ስም የምትጠረጥረው የምትታሰረው የምትደበደበው። መልካም እንግዲህ በርካታ እስረኞች እንዳሉ ቀደም ገልጸውልኛል። በዛቦ ወረዳው ላይ ነው እየታሰሩ ያሉት ወይስ በሌላ በኩል የሌላ ከተማ ወስደው ነው የሚያስሯቸው? አይ ከዚህ ወስዶ ነው ፌደራል ነው የሚታሰሩት። አሁን በማይታወቁ ከሀገሬዎቹ የት እንደደረሱ ያልታወቁ ከ98 ዓመተ ምህረት ጀምሮ እስካሁን ያልተፈቱ በትምህርት ገበታቸው ላይ የታሰሩ መዓት ልጆች አሉ። ደግሞ በህይወቱ ያልተገኙ ሰዎች አሉ። የት እንደደረሱ ያልታወቁ። ይሄ እኮ አዲስ ነገር አይደለም። ቤተሰብ ምናልባት ሄዶ ሊጎበኛቸዋል ይሆን? ጎብኝቶ ያቅ ይሆን? ቤተሰብ እስረኞችን ይፈቀድላቸዋል? እንግዲህ ያው እንትን እስኪጨርሱ ምርመራ እስኪጨርሱ ድረስ እንትን አያስፈቁም። አሁን ያው መሄድ ይቻላል። ከገጠር የመጡ ሰዎች በፈለጉ ሰዓት ሄዶ መጠየቅ ይችላሉ። ግን ጥበቃ አለው እንደፈለግ መናገር አትችልም።
አቶ ጉደታ ከሳምንት በፊት የቅስቀሳ የኦሮሞ ነጻነትን የሚደግፍ ወረቀቶች በከተማችሁ ላይ ተበትኗል የሚባል ነገር ሰምተናል። እንደውም የኦፒዶ ካድሬዎች የኦሮሞን ትግል አናደናቅፍም ቄሮችንም እንደግፋለን ይብለው የሚል ወረቀት ተበትኗል የሚባል ነገር አለ። ምናልባት ይሄን የሰሙት ነገር ይኖር ይሆን? አንዳንድ ሰዎች ታይተዋል። እንግዲህ በመሰለ ላይ ከሞት ይወሩ የነበሩት እነሱ ራሳቸው ናቸው። አሁን በተቃዋሚዎች ሳይሆን እነሱ ራሳቸው ደጋፊዎች የኢህአዴግ ደጋፊዎች ቪዲዮዎች ራሳቸው ተሸክመው እርስ በራስ እየተከፋፈሉ ሲያነቡ ነበር። ባይነ ያየሁት ነገር ነው። ምናልባት በእናንተ አካባቢ በወረዳው ላይ የኦፒዶ ባለስልጣናቶች መከፋፈል ይኖር ይሆን? አለመስማማት ተፈጥሮ ይሆን? በአሁን ሰዓት በአዲሱ አመራር ድልድል ላይ ቦታ ባለማግኘታቸው አሁን ሁኔታዎች ሁሉ ተገልብጠዋል። አሁን የሚያወሩት እነሱ ናቸው። ለሶስት ተከፋፍሏል። አንድ በጣም ደጋፊ፣ ሁለት ደግሞ ምን አገባኝ እስኪ ጉዳዩን አያለ ብሎ እንትን የሚሉ፣ ሶስት ደግሞ ያው ወደ እነሱ የሚያደሉ ሰዎች ናቸው ያሉት። ስለዚህ እነሱ ራሳቸው ስለራሳቸው መግባባትም አልቻሉም። አመራርም ጠፍቶባቸዋል። አሁን እንደ ድሮ አይደለም። መልካም አቶ ጉደታ ከጨለያ ወረዳ ለሰጡኝ ቃለ መጠይቅ አመሰግናለሁ። በመጨረሻ የሚያስተላልፉት መልእክት ካለ? እኔ በአሁኑ ሰዓት የምለው ነገር ካለ እኔ በአሁኑ ሰዓት ብቻ ሳይሆን እግዚአብሔር ራሱ የሰዎችን በደል አይቶ ከፍተኛ ርብርብ አድርጓል። አሁን ሰው ማንኛውም የኦሮሞ ልጅ በማንም ላይ መነሳት የለበትም። እርስ በራስ መተባበር፣ አንድ መሆን፣ በአንድነት ገፍቶ የመጣውን ጠላት ከላዩ ላይ መመከት አለበት። ሰው መግባባት አለበት። ልዩነታችን ፖለቲካ በሆንም አንድነታችን ደግሞ ደማችን ኦሮሞነታችን ስለሆነ ማንኛውም የኦሮሞ ልጅ በማንም ላይ መጥፎ ድርጊት ማድረግ የለበትም። እርስ በራስ መተቋቋም የለበትም። አንድ ሆኖ መታገል አለበት ብዬ እላለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ ደግሞ ተመልሰን እናናግሮታለን። አመሰግናለሁ። እሺ፣ በጣም አመሰግናለሁ። Can you think that
abdatu haadha burqaalee fi laggeen gurguddaadha mukkeen bosonasi addunyaa fakkiidha gosti shimbirroolee tan halluun faayamte bineeyyiin adda addaa bosona sii guute bosona sii guute. Anis biyang kaba, biya jaltu, biya to Oromia, kan umang badatu, handura abola, biya goto wani, biya hayu kara, biya bifle wani, biya to Oromia, biya sirna gada, dan itim bekam tu malaton si oda. Anis biyang kaba kanin itin kadadu biyeto Oromia nanin jiru abdadu ganafi bonnisi nama gammachisa ayo Oromian hoggayu amesa itin bulmani isi sera abba gadati demokrasin mara ilmansi hammati anis biyang kaba biya jaltu biya to Oromia kan umang badatu handura abola biya goto wani biya hayu kara biya bifle wani dan itim bekam tu malaton si oda anis biyang kaba kanin itim kadadu biyeto Oromia nanin jiru abdadu itin bulmani isi sera abba gadati demokrasin mara ilman si hammati anis biyang kaba bakatata hulle rorro alagati fin biyade me male biyade me male. ilma madhaa abbaa gadaa ይሄኛው ምንባብ እጅግ በተለመደው የወል ቤት በመንለው ስንኝ የተቋጠረ ስነ ግጥም ነው። ከእንግሊዝኛው ስነ ግጥም በቀር ሌሎቹ ሁሉ ምሁራን የጸጋዬ ቤት ብለው በኔስም በሰየሙት ስንኝ ነው የተቋጠሩት። ልዩነቱ ባጭሩ የወል ቤት ስንኝ ባለ 6 ምት የጸጋዬ ቤት ስንኝ ባለ 8 ቤት ምት መሆናቸው ብቻ ነው። ለምሳሌ ተተተ 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 አቻምና ቅዳሜ በክረምት ወራት ከበደ ሚካኤል ነው የወል ቤት። አየኋት ጨረቃዋን በሌሊት ንጋት ገብረ ክርስቶስ ደስታ ነው ወል ቤት። ሳማት ሳማት አለኝ እቀፍ እቀፋት መንግስቱ ለማ ነው ወል ቤት። ተተተ
ተተ ተተተ ተተተ ተተ ተተተ ሲነሳ ሲሮጥ ሲደፋ ሲያጋድል ሲያባዛ ሚዛን የሰው የአራዊት የአዕዋፍ ውስብስብ ነገደ ጉንዳን ጸጋዬ ቤት ነው። 8ዮሽ። በነገራችን ላይ ወል የምንለው ቃል እጅግ ጥንታዊ የኩሽ ጥቁር ግብጽ ሃይሮግሊፊክ ቃል ነው። ዋል ወል ወለ ውል የህብር አመልካች ናቸው። የአንድነት ወይም የዩኒቲ የጋርዮሽ ወይም የህብረት እንደማለት ነው። ወል የወል ቤትን ስንኝ ሰርገኛውም ሆነ የለቅሶ ሙሾ ደርዳሪው ተረት ነጋሪውም ሆነ አዝማሪው አራሹ ገበሬም ሆነ ጦረኛው ወታደር እረኛውም ሆነ ደብተራው ሁሉም ከሊቅ እስከ ደቂቅ በጋርዮሽ በህብረት በአንድነት ስለሚጠቀሙበት ይሆናል የወል ቤት የተባለው። ዋሎ ወይም ወሎ ስንል አንድነት ወይም ዩናይትድ ማለታችን ነው። ወለጋ ወይም ወልአጋ ታላቅ ዩኒቲ ማለት ነው። እንደዚሁም ወልቂጤ፣ ወሊሶ፣ ወልወል፣ ወላይታ የእውነት አንድነት፣ ዋልማራ፣ ወሊንጭቲ፣ ዋልዲያ፣ ሌሎችም እንደዚሁ። በዚህ ግጥም ነረጋልማ አባገዳን ሰውየውን በ1964 ዓመተ ምህረት ደቡብ ቦረና ድሬ ሊበን ሄጄ ነው ያገኘሁት። እችንም ስነ ግጥም የጫድኩት እዚያው ነው። በአጋጣሚ ካገኘኋቸው ታላላቅ ሰዎች ውስጥ በአንደበተ ርቱዕነቱ ያስደነቀኝ ሰው ነው ነረጋልማ። በእምነቱ የኦሮሞ ህዝብ ሁሉ አባገዳ ነኝ ብሎ ነው የሚያምን። ህይወቱም በገዳ ስርዓትና ህገጋት ብቻ የታጠረና የተወሰነ ነው ነበር ልበል መሰለኝ። አሁን አርፏል። ገዳ ኢልማ ጋልማ አባገዳ በኦሪት ሆነ በሐዲስ ኪዳን በቅዱስ ቁርአን ሆነ በማርክሲዝም ወይም የባዕድ ናቸው ከውጭ የመጡ መጤ ሃይማኖቶች ናቸው ብሎ በሚያምናቸው ነባርና ዘመናዊ ስርዓቶች ሁሉ አያምንም። ገዳ ስርወ ቃሉ ካ አዳ ነው። ካ እግዚአብሔር፣ አዳ ስርዓት ነው፣ ሃይማኖት ነው፣ ህግ ነው፣ ባህል ነው። ልክ እንደ ኦሪት ህግ የእግዚአብሔር ስጦታ የካ መመሪያ ነው ካዳ። ኢልማ ጋልማ አባ ገዳ ርቱዕ ጀማ ብፁዕ ጀማ ለካ አንተ ነህ። አባ ገዳ ኢልማ ጋልማ የአዳ ኦሮሞ ሻማ ዋቃ ገዲኒ ነማ ኦሊኒ ሱማ አካሱማ የተሰኘው እንደ አክሱማ የተባልከው ፍጹም ጀማ ለካ አንተ ነህ። አጋኡጋ ጂጋሎጋ አባ ሰርዳ አባ ገዳ አባ
ፈርድ ነበልባሉ እምቅድመ ኦሪት ባህሉ ያኢ ብያ አባ ቃሉ ቃሉ የማይቀለበስ ቃሉ ለካ አንተ ነህ። ሴአት አርካ ኦ ገዳ የአድባሮ አርካ ያዴ እናቴ ያዴ እሴቴ ያዴ አቴቴ ያዴ እቴቴ ያቴ ሆራ የኩሽ ነዶ አባ ቦኩ አከሚዶ ባናትህ ፀሐይ ከለቻ የምትጠልቅ አንተ ብቻ የካም ኢዶ ምድር ተነባቢ 10 ምስጢር አባ ወሮ አባ ወራ አባ ባሮ አባ በራ አባ ካሮ አባ ካራ የጅቡቲም ጀባ ጂሾ የማቅዲሾም ማቃዲሾ የነሙቴሳ ካምባልዳ እንደ ምዕራቡ ካምፓላ መነ ደላ አከማንደላ ማቀደላ አከማቀደላ የፉላኒ ካኖ ደላ የምትሰኝ የምታሰኝ የጎና ቤት አባ ወራ የላሊ ቤት ላሊ በራ የከረዩ አባ ከራ በጎፈሬህ ስሪት ላባ አዶ አዶዬ ውብ ቀዘባ አዳ የከለቻ ተሸላሚ የአዱ ግንባር ተቀዳሚ የአዲስ ዘመን መጻው አደይ አዳ አዱኛን እልል እሰይ የምታሰኝ የምትሰኝ አዱ አዱኛ አባ ቢሌ የአካኪሌ የአባ ቢሌ ለካ አንተ ነህ። ጋዳ ገዳም የዓለም ሰላም ጋዳ ቢሊሱማ ሳቃ ፈካ ጉራቻ አከዋቃ የጻሕፍት አምላኩ አኒ ያለበሰህ ድርብ ካኒ የጥቁር ፈርዖን ልሳን የአዴ አዳ ፀሐይ ብርሃን የአዱሊስ አዱኛ ኪዳን አባ ገዳ አባ በዓል የቅድመ አክሱማዊት ቃል የአሰርቱ በሮች ይመሰላል የማለዳ ንጋት ጸዳል የኦሩስ ኦሪሳ ተምሳል ለካ አንተ ነህ። አጋኦጋ ጂጋሎጋ ያኢ ብያ አባ ቃሉ የማይቀለበስ ቃሉ ርቱ ጀማ የተባልከው አጋሱማ እንደ አክሱማ ያዳ ኦሮሞ ሻማ አባ ገዳ ኢልመ ገልማ ለካ አንተ ነህ። 1964 ድሬ ሊበን አድማጮቻችን ፕሮግራማችን በዚህ ተጠናቋል። እስከ ሳምንት መልካም ሳምንት። ሙለታ ነጋሳ የኦሮምኛ ምርጥ ዜማን ጋብዘናችሁ እንሰናበታለን። ሰላም
Enyo